አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ውድ ተከታታዮች እንደት ናችሁ? ደህና ናችሁ ወይ? ከእኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንደት ናችሁ? ደህና ናችሁ? አለሁ እኔ ደህና ነኝ አልሐምዱሊላህ። እንዴት ነው የትም እንዴት ይዟችኋል? ውድ ጓደኞቼ ተከታታዮቼ በርቱ። በነገራችን ላይ ወደ ስራ ሄጃለሁ። እዚህ ጠፋሁ። ለዛሬ ላይ ብዙም አልገባውም። ብዙ ገብቼ ነበረ ግን አልቆየሁም። አዲስ ስራ ሄጃለሁ እና ብዙ አልቆየሁም። ለዛ ነው ላይ በጣም ያልቆየሁት እና ለዛ ነው የጠፋሁት። ልጆቼ ላይክ ሰብስክራይብ ያደረጋችሁ ቤተሰብ ላይቭ ባልገባ ባልኖርም እሺ ቪዲዮ ስለቅ እየዘየራችሁ አንዴ እገባለሁ፣ ግን ላልገባ የምችልበት አጋጣሚ ይኖራል እና ሰዓት እንዳይቀንስብኝ ቪዲዮዎችን እያያችሁ ይሻላል ይባያሉ። ቪዲዮ ላይ እኔ ያስቀምጡልኝና አይላችኋለሁ፣ ዘይራችኋለሁ። ታውቁታላችሁ እንግዲህ ሳውዲ ኑሮ አሁን ያለ ሁኔታ ጠለብ እንኳን ያው ኖርማል ነው፣ እንደ በፊቱ ነው። ምንም የተለየ ነገር የለውም። ግን ያው እኛ ሚቃሜ የምንሰራ ሰዎች ነገሮች በጣም ተገለባብጦ አንድ በፊቱ አይደለም። በፊት መሻላ ላይ እስከ 8 እስከ 2005 ነበር የሚሰራው እና ዘንድሮ ሳኡዲ 5 ረመዳን 5 እምረኛ ራሱ 5 አይሰራም ነበረ ረመዳን እና የዘንድሮ በጣም ከፍቷል እና የዘንድሮ በጣም ከባድ ሆኗል። ረመዳን 5 ስራ ገብቻለሁ። እንግዲህ ምንም ማድረጋቸው ደስ ላይል ይችላል፣ ሊከብድ ይችላል። ግን ቢሆንም ገብቻለሁ። ምንም አማራጭ የለም። ሳውዲ በጣም አስጠልቷል። አሁን ላይ ባለ ቃማውን በምንም መተው መሻላ ላይ ሁሉም የርዝቁ ነው እንትን የሚለው መጡ خلاص። አሁን እዚህ ያለው ስራ አጣ፣ እነሱም ቁጭ አሉ። እንደዛ ብለን ተቀምጠናል። እስኪ ዱዓ አድርጉ ደግሞ አላህ ስራውን እንትን ይበልልን ያስተካክልና ነገሩ ተመልሶ እንደ በፊቱ 2005 እንሰራለን ማለት ዘበት ነው። እሱ ከባድ እንደሚሆን አውቃለሁ እና በዛ ብር አናገኝም። በእርግጥ ምንም ጥያቄ የለውም። ሳኡዲ እንደምታውቁት በጣም ተበልሻሽቷል። አሁን ላይ ያለው ነገር አላውቅም። በጣም ሰው በዛ መሰለኝ። ሁሉም መሻላ ላይ ደግሞ ወደ ሳኡዲ ነው የሚመጣው። ለምን እንደው አላውቅም። ሁሉም ሰው ወደ ሳኡዲ ነው የሚመጣው። ተይዞ የሚሄደው እዛም ያለው ወደ ሳኡዲ ነው። ወደ ዱባይ ወደዛ እንኳን ለመከፋፈል አልሞከሩም፣ አላዘኑልንም። እንግዲህ አልሙሂም ሁላችንም ነገሩ እኛ ራሳችን ነው ወደ ኢትዮጵያ ከገባን በኋላ ነው ወደ ሳኡዲ መመለስ ነው እንጂ ወደ ሌላ ራሱ የሚያለሳ የለንም። ሳኡዲ ያው ተለክፈንበታል። ምንም ማድረግ አይቻልም። በጣም ከባድ ሆኗል። እንግዲህ ዩቱብ የጀመራችሁ ካላችሁ የመዳም ቀሞች በተለይ እኔ አረብ ሀገር የምትሰራ ሴት ሁሉም ዩቱብ ቢኖራት እና ዩቱብ ብትሰራ ብዬ ምኞቴ ነው እና ሁሉም በቃ አረብ ሀገር ላይ የመዳም ቀሞች ሆና ዩቱብ ብትሰራ በጣም ደስ ይለኛል። ምክንያቱም አረብ ሀገር ላይ ብዙ አመታት ይኖራሉ ወይም ደግሞ ከአሁን በፊት በጣም ብዙ አመታት የኖሩ ሰዎች ያን ያህል ምንም ለውጥ የለም። እውነት ለመናገር ምንም የተሻለ ነገር የላቸውም። ታይብ እንደዚያ ስለሆነ ቢያንስ እኛም በዩቱብም ብለን ቢያንስ አሁን ላይ ያን ያህል ብዙ በደንብ እንሰራበት። አሁን ላይ ሞኒ እዚህ ሀገር ላይ ሆነ ሞኒ ማድረግ ከቻልን ከሀገራችን ላይ ሆነን በደንብ እንሰራበታል ብዬ ተስፋ አደርጋለሁ። ከሀገር ላይ ሆኖ ያኔ በነፃነት ጊዜ የሚኖርናል በደንብ እንሰራበታለን እና መጀመሪያ ግን እዚህ ብንጀምር ዋይፋይ አንዳንድ ነገሮችን እዚህ ቀለል ስለሚል ማለት ነው። ሞኒ ለማድረግ ሳውዲ ላይ ብዙ ከባድ አይደለም። እንደዛ ለማድረግ ሞክሩ ወዶች። ያን ያህል ከባድ ነው ባይደለም፣ ያው ቀላልም አይደለም። ሆነን ለመናገር ቀላልም አይደለም፣ ግን ያን ያህል ደግሞ ይከብዳል ማለት አይደለም። ባለን ጊዜ በተወሰነ ጊዜ መጠቀም እንችላለን። የቻላችሁ ቪዲዮ እየሰራችሁ ያልቻላችሁ ደግሞ ላይቭ እየገባችሁ ስራችሁ ጎን ለጎን ዩቱብ ለመስራት ሞክሩ ወዶች። ምክንያቱም ጠለቡ ወርደን ሌላ አረብ ሀገራት ወይም ደግሞ ለሳውዲ ሌላ ደግሞ ቤት እንመለሳን ከማለት ይልቅ ቢያንስ አንድ ተስፋ ይኖረናል። ቢያንስ ከሀገራችን ላይ ይህን ነገር ሰርተን እንኖርበታለን ብለን ተስፋ ይኖረናል። ቢያንስ ከተስፋ ነው የሚጀምረው። አወርቼ መጀመሪያ ተስፋ እናደርጋለን። ያንን ነገር ከዘለቅንበት ይስተካከላል። ጠንክሮ ወዶች፣ የማይሳካ ነገር የለም። እኔ ሲጀምረው ወላሂ እዚህ የሚደርስም አልመሰለኝም ነበር። አልሐምዱሊላህ ገና እኔ ግን 1000 ሰብስክራይብ ሞልቼ 4000 ሰዓት የማይሆን ነገር ነው እያልኩ ነበር። ደግሞ አሁን የተወሰነ ጠርቀም ሲል እኔ በቃ በጣም ተስፋ አደረጉኝ ይሳካል የሚለው ነገር ምናምን በጣም አጓጓኝ እና ኢንሻአላህ ይሳካል ብዬ ተስፋ አደርጋለሁ። እናንተንም አላህ ያሳካላችሁ ያ ረብ። በጣም እየለፋን ነው ያለነው። የሰው ፊት አይተን አንገታችን ላይ ደፍተን እየሰራን ነው ያለነው እና አላህ ያስተካክልልን ወዶችዬ። እናንተም አላህ ያሳካላችሁ ያ ረብ ኢንሻአላህ። ጠይብ